እኔ የሚላችሁ አዳዲስ የመጣችሁ ልጆች እባካችሁ ተረጋጉ። እባካችሁ ሰላም አለይኩም ወራህመቱላሂ ወበረካቱ። እስቲ ዛሬ የገጠመኝን የሆነ ነገር ልንገራችሁ። የኔ የሰውየው የአክስት ሰራተኛ ኢትዮጵያ ናት። እኔ የምኖረው ገጠር አካባቢ ነው ማለት ነው። ለምሳሌ ፍየሎች አላቸው አልባው ምናምን አድርገው ሰመን ወይንም ቅቤ ያወጣሉ ማለት ነው። እቺ ሴትዮ ሰራተኛው አዲስ ናት። እነሱ ደግሞ ቅቤውን ሲሰሩት በድንጋይ በእንጨት በምን በጣም ያለፋል። የምታውቁታላችሁ ማለት ነው። ከዛ ይሄን ሴትየዋ እያደረች ማታ እንጨት ምናምን እያረገች አድራለች። ከዛ ጠዋት ሲነጋላት ደግሞ ቅቤውን አጣርታ እንዲበርድላት ደግሞ በእንትን ላይ አስገብታ ተኝታለች። ስትመጣ እችኛዋ ምንም ቢሆን እኮ ያስታውቃል ወላሂ። እችኛዋ ደግሞ ምን አድርጋለች? ስትነቃ ያው አዲስ ናት ግን ሞልቷል፣ ትኩስ ነው፣ እንዲበርድ ነው ሴትዮዋ ከላይ የተወችው። እችኛዋ ደፍታ እቃውን አጥብታ አስቀምጠዋለች። አገራችሁ ላይ ቅቤ የለም ያለች። እንዴት የለም አለው እኮ ወይ አልነገረቻትም ወይ ቆሻሻ መስሏት ነው የሚሆነው ምናምን ሲላ ታይም ባክሽ በጣም ተቃጥላለች አለችን። እባካችሁ አሁን ብዙ ጊዜ እኛ ስንመጣ እቃ ይበላሽብናል፣ ወይንም እኛ ደግሞ አይሙራችን ምንድነው የሚመስለን የተረፈው ሁሉ የቀረው ሁሉ የሚደፉ ነው የሚመስለን። እኔ መጀመሪያ መጣው ጊዜ ጨርቅ ራሱ የወለወልኩበት ምን ሽፋ ራሱ ጥል ነበረ። በቃ መጨረሻ ነግሮኝ ነው እንትን ያልኩት። ወላኪን ተረጋጉ። መጀመሪያ ተረጋግታችሁ እነሱ ያላዘዟችሁን ነገር አትስሩ። በተለይ እነ ማሽን ምናምን በራሳችሁ ለማወቅ አድጓጉ። ጨርሳችሁ እስክታቁ ድረስ ጋዙ ሊፈነዳባችሁ ይችላል። አሁን ማሽኖች ልብስ ማሽኖች ምናምን ሊበላሹ ይችላሉ። አንድ ካያችሁ እነሱ ለመጠየቅ እንዳታፍሩ። ጠይቋቸው። ምንም ያመጡት ነገር የለም። ስለዚህ እነሱን ጠይቋቸውና እምቢ ያለመሽም ካሉ ይመልሷቸው ቢሉ ከነሱ አበላሹ ምናሉ ከሚሉት እናንተ እንዳትጀርቡት። አደጋ አለው። አንደኛ ነገር እናንተ ያላወቃችሁ ሲሰሩ ማብራት ሊይዛችሁ ይችላል። ሲሊንደሩ ጋዙ ሊፈነዳባችሁ ይችላል። ስለዚህ ባካችሁ በመጀመሪያ ደረጃ የነሱ እቃ ከማበላሻታችሁ በፊት የራሳችሁን ህይወት እንዳታጡ ራሳችሁን አረጋግታችሁ ተጠንቅቃችሁ ለመስራት ሞክሩ። ስራው ሼም አይደለም፣ ገባችሁ? ወላኪን ራሳችሁን ጠብቁ። አንደኛ ነገር እቃው ሲበላሽ ራሳችሁ ተርፋችሁ በሰላም እቃው ሲበላሽ የምሳደቡት ስድብ ያረገዘችን ሴት የሆዷን እስክጥል ድረስ ነው የሚመስለው። በጣም ነው የሚሳደቡት፣ በተለይ አሮጌዎቹ ማለት ነው። በቃ ሐስብ የላሌቅ አለሰለጣሌቅ ሲሉ ብዙ ነገር ይሳደባሉ። በጣም ነው የሚያዘነግጠው። እኛ ቋንቋውን ሳናቀው ራሱ እነሱ የሚያሩድ ስድብ ይገባናል። በጣም ውስጣችን በጣም ይኮነክናል። ስለዚህ ባካችሁ ከዚህ በፊት ማስታወሳለሁ ሽንት ቤት የላት